የእግዚአብሔር አብሮነት ሶሻል አክሴፕታንስ እንዲኖራችሁ ያደርጋል። ተቀባይነት እንዲኖራችሁ ያደርጋል። በ2016 በብዙ ሪጀክሽን ውስጥ ያለፋችሁ ሰዎች በ2017 ግን የእግዚአብሔር አብሮነት ከናንተ ጋር ስለሆነ ይሄ የምትበረቱበት ዓመት ስለሆነ በጌታ በኢየሱስ ስም ተቀባይነት ማግኘት ትጀምራላችሁ። እግዚአብሔር ያለህን ነገር ከብዙ መውጣትና መውረድ የተነሳ የማይሆን መስሎ ሊሆን ይችላል። ግን እግዚአብሔር ዘመን አቆጥሮ ያተናገረ ሊፈጽም ዛሬ መጥቷል። ዝም ብለህ እግዚአብሔር ካንተ ጋር ሲሆን የክብር ዘመንህ ብዙ ነው። አሁን ከለቅሶ ዘመን ይልቅ እግዚአብሔር ካንተ ጋር ሲሆን የሳቅ ዘመንህ ብዙ ነው ይሆን። ልክ ይውላችሁ ዳውን ይውኝኔን ዳውን የመሆን ስሜት ይሄ ልባችሁ ውርድ የማለት ስሜት ሲሰማችሁ ማስታወስ ያለባችሁ የከዷችሁን ሰዎች አይደለም፣ ፊት ያዞሩባችሁን ሰዎች አይደለም፣ ቀናይተው አድቫንቴጅ የያዙባችሁን ሰዎች አይደለም። ትላንት እግዚአብሔር በእናንተ ህይወት የሰራው ትዝ ሲላችሁ ሊፍት አፕ ነው የምታርጉት። ምንም ሞቲቬሽናል ስፒች አያስፈልጋችሁ፣ ቴራፒ አያስፈልጋችሁ፣ ሳይካትሪስት አያስፈልጋችሁ። የዛሬው የእግዚአብሔር ቃል ማዕዳችን ርዕስ እግዚአብሔር ካንተ ጋር ነው የሚል ይሆናል። አሁን ያነበብኩላችሁ የሁለተኛ ሳሙኤል መጽሐፍ ምዕራፍ 5 እግዚአብሔር አምላክ ሳኦል ከሞተ በኋላ እንዴት ባለ መንገድ ዳዊትን ወደ ንግስና እንዳመጣው የሚናገር ክፍል ነው። እግዚአብሔር ከዳዊት ጋር ስለነበረ በየቀኑ ዳዊት እየበረታ ሄደ ብሎ ይናገራል። በሌላም ቦታ ደግሞ በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ሰልፍ ነበረ። ነገር ግን የጦር አቅም ያለው የታክስ አቅም ያለው አደረጃጀት ያለው አማካሪ ያለው ሳኦል እየደከመ እንጀራ እየለመነ የሚበላ አንድ ምስኪን እረኛ እዳ ያለባቸው ምስኪን ሰዎች የተከተሉት እየበረታ ሄደ። ወዳጆቼ ማንም ከናንተ ጋር ባይሆን እግዚአብሔር ብቻውን ከናንተ ጋር ካለ ይበቃቸዋል። የእስራኤል ሰዎች ሁሉ ወደ ዳዊት መጡ ይልና እነዚህ ሰዎች ወደ ዳዊት የመጡበትን ጊዜ ብታዩ ሳኦል የሞተበት ነው። የእስራኤል ወታደሮች የተሸነፉበት ነው። እንደዚሁም ደግሞ ንጉስ ያልነበረበትና በአመራር ክፍተት እንደ ሀገር የነበረበት ጊዜ ነበርና እነዚህ ሰዎች መተው የእስራኤል ሽማግሌዎች ወደ ዳዊት መተው ያሉት እንደዚህ ነው። እኛ የአጥንት ፍላጭ የሥጋ ቁራጭ ነን ብለው አሉት ይላል። ይሄ በአጭር አማርኛ ምን ማለት ነው? አክሴፕት አርገናል። አንተ የገዛ ወገናችን ነህ፣ አንተ የኛ ነህ፣ እኛም ያንተ ነን። አክሴፕት አርገናል። ተቀባይነት ማግኘት በጣም ኢምፖርታንት ነው። ሐሳብ ይዘ ቅባት ይዘ መልእክት ይዘ የእግዚአብሔር አጀንዳ በአንተ ላይ ሆኖ ሶሳይቲ ሪጀክት ካደረገ አደገኛ ነው። አሁን ግን የሆነው እንደዚህ ነው። እግዚአብሔር ከዳዊት ጋር ስለነበረ የእስራኤል ሽማግሌዎች የእስራኤል ሰዎች ወደ ዳዊት መጡና እንደዚህ አሉት፣ አንተና እኛ አሉ የአጥንት ፍላጭ ነን፣ የሥጋ ቁራጭ ነን። አሁን እኛ አንተን እንደ ጠላት አይደለም ምናይ፣ አንተን ምናይ እንደ ክፉ ባልንጀራ አይደለም ምናይ፣ እንደ ገዛ ወገናችን እንደ ራሳችን አርገን ተቀብለናል። አንተ ከዚህ በኋላ በእኛና በአንተ መካከል ጠብ አይኖርም፣ ጭቅጭቅ አይኖርም፣ ውጊያ አይኖርም፣ ጦርነት አይኖርም፣ እኛ እንቀበልሃለን አሉት ይላል። ከዛ እንደዚህ ያሉት ሳኦል ነግሶ በነበረ ጊዜ እስራኤልን የምታስወጣውና የምታስገባው አንተ ነበርክ። እግዚአብሔርም ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር አሉት። ምን ማለት ነው? በአጭር አማርኛ ወደ ኋላ ሄደው እግዚአብሔር በዳዊት ሕይወት የሰራውን እያስታወሱት ነው። ሳኦል ክፉ መንፈስ ሲያስጨንቀው፣ እስራኤል ንጉሥ እያለው ንጉሥ እንደሌለው ሲኖር ለተጨነቁት ትፈርድ የነበርከው አንተ ነህ። ትናንት በአንተ ሕይወት እግዚአብሔር ያደረገውን አረሳ። አሁን ዳዊት እየበረታ የሄደው እነዚህ የእስራኤል ሰዎች የሚያስታውሱት ነገር አለ። አሁን ያለበትን ሁኔታ እንዳታስብ፣ እስራኤል መሸነፉን እንዳታስብ፣ ሳኦል መሞቱን እንዳታስብ። ትላንትና እግዚአብሔር ባንተ እጅ የተጨነቁ ሰዎችን አሳርፏል። ለብዙ ሰዎች ደርሷል። እስራኤልን ታስወጣና ታስገባ የነበርከው አንተ ነህ አሉት። ሄሎ ሰው አንደኛ ክርስቲያን በክርስትና ሕይወቱ መበርታት የሚጀምረው ትናንት እግዚአብሔር በሕይወቱ ያደረገውን ነገር ማስታወስ ሲችል ነው። አስታውሱ፣ የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 3 ዓመት እግዚአብሔር በእናንተ አልፎ ብዙ ሰዎችን ይረዳ እንደነበረ፣ ከውድቀት ያነሳ እንደነበረ፣ ከሐዘን ያጽናና እንደነበረ፣ ልባችሁ እንዳይወድቅ እንዳደነግጡ እንዳፈሩ እግዚአብሔር አምላክ ከናንተ ጋራ ነው። እውነቴን ነው የምነግራችሁ፣ እግዚአብሔር ከናንተ ጋራ ነው። ትናንት የሰራባችሁ እግዚአብሔር ዛሬ አልጣላችሁ። ትናንት ያገዛችሁ እግዚአብሔር ዛሬ
ፊቱን ከናንተ አልመለሰም። ልክ ሲከብድ፣ ልክ ሲጫጫን፣ ልክ የተስፋ መቁረጥ ስሜት መጥቶ ሊወር ሲል፣ ልክ ብቸኝነት እየተሰማ ሲመጣ፣ ልክ ነገሮች የማትወጣቸው መስሎ ሲታይ አስታውስ። ትናንት እግዚአብሔር ባንተ ያደረገውን ነገር እንዳትረሳ። ይገርማቸዋል። ሶስተኛ እዛው ቁጥር ላይ እንደዚህ ይሉታል፣ ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ እግዚአብሔር ብሎክ ነበር። አለቃቸው ትሆናለህ ብሎክ ነበረ። አንተ ብትረሳውም እኛ አረሳነው። እግዚአብሔር ብሎሃል ብሎሃል። ሕዝቤን ትጠብቃለህ መሪያቸው ትሆናለህ ብሎሃል። እኛ እናውቃለን። ረስተህ ከሆነ እኛ አረሳንም። እኛ ያስታውሱታል። አረሳንም። እግዚአብሔር ብሎሃል። ያለክ ትክክል ነው። ያለክ እውነቱን ነው። የማያደርገውን አላለህም። ፈተና በስቶብህ ሊሆን ይችላል። መውጣት መውረድ አጋጥሞ ሊሆን ይችላል። ከመውጣት ከመውረድ የተነሳ እግዚአብሔር ካንተ ጋር አይደለም ማለት አይደለም። እኛ ምስካሪዎች ነን ብሎሃል። ሰምተናል። አንድም ትላንት እግዚአብሔር በሕይወታችሁ ያደረገውን አስታውሱ። ሁለትም ያላችሁት እዚህ በላችሁ ያላችሁን አስታውሱ። ያላችሁ እናንተ እንኳን ብትረሱት እነዛ ኪራይ ቤቶች አይረሱም። ትላንትናዎቻችሁ አይረሱም። ሰማይና ምድር አይረሱም። ፍጥረት ምስካሪ ነው። ጓደኞቻችሁ አይረሱም። በሰው ፊት በምስካሪ ፊት እግዚአብሔር ብዙ ነገር ብሏቸዋል። እሰራባቸዋለሁ፣ አልተዋችሁም፣ አልጥላችሁም፣ ከፊታችሁ ወጣለሁ፣ ታላቅ ፍጻሜን አይቼላችኋለሁ። የተናገረ ውጊያው ሰልፉ ሲበዛ፣ መውደቅ መነሳቱ ሲበዛ፣ ከፍታው ዝቅታው ሲበዛ የማይሆን መሰለ ዘመናትን ቆጥሮ እግዚአብሔር የተናገረው ሊፈጽም አሁን እኮ የሆነውን ነገር ቀጥዬ ነግራል። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይላል። ከዛስ ከዳዊትም ጋር በእግዚአብሔር ፊት ቃል ኪዳን አደረጉ ይላል። ዳዊት አይደለም ወደ እስራኤል ሰዎች የሄደው፣ የእስራኤል ሰዎች ናቸው ወደ ዳዊት የመጡት። እንደዚህ ነው የሚለው መጽሐፉ። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይልና ከዳዊት ጋር ቃል ኪዳን አደረጉ። ምንድነው ቃል ኪዳን ያደረጉት? እሱ ንጉሳቸው፣ እነሱ ህዝብ ሊሆኑ፣ እሱ መሪያቸው፣ እነሱ ተመሪ ሊሆኑ ቃል ኪዳን አደረጉ። ካሁን በኋላ አንተ ንጉስ ትሆናለህ፣ እኛ ህዝብ እንሆናለን። አንተ መሪ ትሆናለህ፣ እኛ ተመሪ እንሆናለን። ሰሚት እናረጋለን። ዳዊት ቀቡኝ አላለም። ዳዊት አንግሶኝ አላለም። እናንግስን ያሉት፣ እንቀባን ያሉት። አርጉልኝ አትልም፣ ስጡኝ አትልም፣ እንስጥ ነው የምትባለው። ወይኔ መጽሐፉ እንደዚህ ይላል። ቀጥሎ ዳዊትም በነገሰ ጊዜ የ30 ዓመት ልጅ ነበር ይላል። ዳዊት በነገሰ ጊዜ ይላል የ30 ዓመት ልጅ ነበር። ይገርማል። ኔሽን አክሴፕት ያደረገው የ30 ዓመት ጎረምሳ። አሁን አክሴፕታንስ በየስለ ጺሙን አይተው አይደለም አክሴፕት ያደረጉት። ቅባት አለበት ነው፣ መገኘት አለበት ነው፣ የእግዚአብሔር ህልውና አለው አብሮት። እድሜ ጠገብ መሆኑን አይተው አይደለም አክሴፕት ያደረጉት። ህዝብ ወጥቶ እንገዛልሃለን፣ መሪያችን ትሆናለህ፣ ካንተኛ ተከታዮች እንሆናለን ሲሉት የእግዚአብሔር አብሮት ስለነበር። አሁን ምን መሰላችሁ ዋናው ጉዳይ? ዳዊት ሲነግስ የ30 ዓመት ወጣት ልጅ ነበር ነው የሚለው። እንደውም ቃሉ የ30 ዓመት ልጅ ነበር ይለዋል። ዳዊት የአባቱን በግ ጠብቆ ሳኦል አሳዶት ጫካ ለጫካ ሄዶ በአጠቃላይ እድሜው ሲሰላ 30 ዓመት። በ30 ዓመት ጊዜ ውስጥ ብዙውን የህይወቱ መከራ ጨረሰ። ከዛስ ከነገሰ በኋላ 40 ዓመት ነው የመራው። ይኸውልህ በቃ ዝም ብለህ እግዚአብሔር ካንተ ጋር ሲሆን የክብር ዘመንህ ብዙ ነው። አሁን ከለቅሶ ዘመን ይልቅ እግዚአብሔር ካንተ ጋር ሲሆን የሳቅ ዘመን ብዙ ነው ይሆን። አሁን በጣም የተቸገራችሁ ሰዎች እመኑኝ፣ እግዚአብሔር ምስክሬ ነው፣ የበረከት ዘመናችሁ ብዙ ነው። የበረከት ዘመናችሁ ረጅም ነው። በጣም በሐዘን ውስጥ ያላችሁ ሰዎች እመኑኝ፣ እግዚአብሔር ከናንተ ጋር ስለሆነ የደስታ ዘመናችሁ ረጅም ነው። ስለዚህ ዛሬ ከዚህ ቤት ስትወጣ እንደዚህ ብለህ እንድትወጣ ነው የምፈልገው። ፈተና አለ፣ ችግር አለ፣ ውጣ ውረድ አለ። 200% ከመቶ እርግጠኛ ሆንላችኋለሁ። እኔ ግን ከችግርና ከለቅሶ ከመከራና ከእንደዚህ አይነት ህይወቴ ይልቅ የበረከትና የደስታ ዘመኔ ረጅም። ቁጥር 6 ላይ እንደዚህ ይላል፣ ዳዊት በኢየሩሳሌም የሚኖሩ ኢያቡሳውያንን ሊወጋቸው ፈለገ እና እነዚህ ኢያቡሳውያን በኢየሩሳሌም ይኖሩ ነበረ። አሁን ሊወጋቸው እንደፈለገ ኢያቡሳውያን ገባቸው፣ አወቁ እና እንደዚህ ያሉ። ያው ከሳኦል መሞት ጋር ተያይዞ የእስራኤል ወታደርም ተበታትኗል፣ ተሸንፏል ምናምንና ንቀውታል ዳዊት። በጣም ናቁ። በጣም ከመናቃቸው የተነሳ ኢያቡሳውያን ስለ ዳዊት ሲያወሩ እንደዚህ ያሉ፣ በቃ ዳዊት እዚህ ከተማ ሊገባ የሚችለው እግራችን ሲቆረጥ አይናችን ጠፍቶ አንካሳርና እውር ሆነን ካልተዋጋም በስተቀር አይችልም። መጽሐፉ ሲናገር እንደዚህ ይላል፣ ነገር ግን አለ ዳዊት አምባይቱ ጽዮንን ያዛት። አይችልም እያሉት አይገባም እያሉት ያዛት አለ መጽሐፍ። አይገባም እኮ እያሉ ነበር። አይገባም ያዛት። አትደርስም አሉ አይደል? የትም አይደርስም እባክህ ተው አሉ አይደል? የት ደርሰ እንደሚያዩት ያለ ሰው አይሆንም አሉ አይደል? አይችልም አሉ አይደል? አይሳካለትም አሉ አይደል? እያሉት ነው ጽዮንን የያዛት። ወዳጄ
ጠላት ካንተ ጋር ያለውን አቅም አያውቅም። ጠላት ካንተ ጋር ያለውን አቅም አያውቅም። የናቀ ለዛ ነው። የትም አይደርስም ያለ ለዛ ነው። አይችልም ያለ ለዛ ነው። ግን ይገርማል። ከእግዚአብሔር አቅም የተነሳ ከእግዚአብሔር ጉልበት የተነሳ አትችልም የተባልከውን ነገር ችለህ ማየት ይሆናል። እግዚአብሔር ካንተ ጋር ስለሆነ ትይዘዋል። ዳዊት ብቻውን አይደለም የሚዋጋው፣ የሚዋጉለት አሉ፣ የሚያበረቱት አሉ፣ አብረውትም ይቆሙ አሉ። ዳዊትም እየበረታ ሄደ። የሰራዊት ንጉሥ እግዚአብሔር ከሱ ጋር ነበር። ማንም ካንተ ጋር ባይሆን፣ ማንም ካንተ ጋር ባይሆን፣ ማንም ፊቱን ቢያዞር አይዞን እኛ አለን ባይል፣ ጋድ ኢዝ ማጆሪቲ። 1+ ጋድ ኢዝ ማጆሪቲ። አንተና እግዚአብሔር ስትደመሩ ማጆሪቲ ነው። አብላጫውን እጅ ትይዛለህ። አንደኛ ትላንት እግዚአብሔር በሕይወታችሁ ያደረገው ትዝ ይበላችሁ። ትላንት እግዚአብሔር በእናንተ ሕይወት የሰራው ትዝ ይበላችሁ። ያከናወነው ትዝ ይበላችሁ። ትላንት እግዚአብሔር እንዴት እንደረዳችሁ ትዝ ይበላችሁ። ትላንት እግዚአብሔር እንዴት እንዳገዛችሁ፣ እንዴት ካፈር ከትቢያ እንዳነሳችሁ፣ እንዴት የማይሆን ነገር የማይቻል ነገር የተበታተነ ነገር ገጣጥሞ እግዚአብሔር እንዴት እንዳሻገራችሁ ልክ ይወላችሁ። ዳውን ይሁን እኔን ዳውን የመሆን ስሜት ይሄ ልባችሁ ውርድ የማለት ስሜት ሲሰማችሁ ማስታወስ ያለባችሁ የከዷችሁን ሰዎች አይደለም፣ ፊት ያዞሩባችሁን ሰዎች አይደለም፣ ቀናይተው አድቫንቴጅ የያዙባችሁን ሰዎች አይደለም። ትላንት እግዚአብሔር በእናንተ ህይወት የሰራው ትዝ ሲላችሁ ሊፍት አፕ ነው የምታርጉት። ምንም ሞቲቬሽናል ስፒች አያስፈልጋችሁ፣ ቴራፒ አያስፈልጋችሁ፣ ሳይካትሪስት አያስፈልጋችሁ፣ ምንም ሻሽ